ሰላም ሰላም እንደምን አላችሁ? ሰላም ናችሁ? እኔ ጋ እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም በምልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ እዚች ሰዓት ደርሻለሁ። እንግዲህ ዛሬ በዚህ ቪዲዮ መምህር ተስፋዬ አበራ ጸጋ ለሁሉም የተሰጠ ነው ብሎ ያስተማረበትን ቪዲዮ ይዤላችሁ የመጣው ሲሆን እናንተም እስከ መጨረሻው በማየት ሀሳብ አስተያየታችሁን ስጡበት። ወደ ቪዲዮ እኔም ያለኝን ሀሳብ መጨረሻ ላይ የምነግራችሁ ይሆናል። በጣም የሚገርም ታሪክ ነው። ዛሬ ሶስት ታሪክ ማመጣላችሁ ብዙ የምንወያይበት ሶስት አባቶች ዛሬ በሴት የተፈተኑትን መነኮሳት አባቶችን ነው ማቀርብላችሁ። በሚቀጥለው ሰኞ ደግሞ ማቀርብላችሁ ምንድነው እንግዲህ ሰኞ፣ ሮብ፣ ዓርብ ብዙ ጊዜ ገድላት ነው ማቀርበው። ሰኞ ደግሞ ማቀርብላችሁ ሴቶች ሆነው በወንድ የተፈተኑ ሴቶች ሆነው የፈውስ አገልግሎት የተሰጣቸው ፈዋሽ የሆኑ ተአምራት የሚሰሩ አጋንንትን የማስወጣት ጥበብ የተሰጣቸው እነሱ ደግሞ አቀርብላችኋለሁ። አሁንም አለች እንደዚህ አይነት ተአምር የምትሰራ ሴት፣ ግን የሴቶቹን ሰብሰብ አድርጌዋለሁ። ቢያንስ ወደ 20 ምናምን ሴቶች አሉ ስንክሳር ውስጥ ብቻ የፈውስ ስልጣን የተሰጣቸው አጋንንትን የማስወጣት ስልጣን የተሰጣቸው። ጾታ አይለይም ያልኳችሁ ለዚህ ነው። አጋንንትን ለማስወጣት ስልጣን የሚፈልገው ስልጣን ቅድስናና ንጽህና ብቻ ነው። ሕፃንነት ወይም አዋቂነት አይጠይቅም። ቅስና ክህነት አይጠይቅም። ጾታ ወንድ ሴት ማለት አይጠይቅም። ብሔር አይጠይቅም። ከለር ቀይ ነጭ አጭር ቁመት ረጅም አይጠይቅም። ኮልታፋ ነው፣ አፉ ይናገራል፣ አይነ ስውር ነው፣ ሽባ ነው አይጠይቅም። ጸጋው ካለ ሽባ ሆኖ ሰውየው ሊፈውሱሉ ይችላል። እግር የሌለው ሆኖ ቅዱስ ፖሊካርፕ ታውቁታላችሁ? የሐዋርያው የዮሐንስ ወንጌላዊ ዮሐንስ ደቀ መዝሙር እጅም ሁለት እጅ የለውም ሁለት እግር የለውም። ጉቶ በሉት ሰዎች ናቸው በከረጢት አድርገው በዘንቢል አድርገው አራት ቦታ ሆነው በዚህ ሆነው ይዘውት የሚንቀሳቀሱት። ግን በጌታ በኢየሱስ ክርስቶስ ስም ተአምር ይሰራል፣ ብዙ ሰዎችን ይፈውስ ነበረ። እጅም እግርም የሌለው ሰው አህዮቹ አንገታቸው ተቆርጦ አንገታቸውን ቀጥሎታል። እሱን ተሸክመውት የሚሄዱትን አህዮች ማለት ነው። ሰዎችም ተሸክመውት ይሄዳሉ። እና እንትን አይጠይቅም። ይሄ አካሉ ሙሉ ነው ጎዶሎ ነው ብሎ አይጠይቅም። ሰውን ለማዳን አይነ ስውርም ሆኖ ለሰዎች አይን ሊሰጥ ይችላል፣ ሊያበራ ይችላል። ለዚህ ነው መጽሐፍ ቅዱስ ላይ እኛ ድሆች ስንሆን ብዙዎችን ባለጸጎች እናደርጋለን ብሎ ቅዱስ ጳውሎስ የተናገረው። እኛ በጣም ባለጸጎች ነን። እስቲ ጻፉ፣ እግዚአብሔር ሆይ የፈውስን ጸጋ ለሁሉም ስለሰጠህ ስም የተመሰገነ ይሁን ብላችሁ ጻፉ። እስቲ የፈውስን ጸጋ፣ በእውነት የፈውስን ጸጋ ለሁሉም ነው የሰጠው። ለሁሉም ስላችሁ ተፈቅዷል። በቅድስና ሕይወት ውስጥ ሊኖር ለፈለገ ሰው በሙሉ ካህንም ሆነም አልሆነም፣ ቄስም ሆነ አልሆነ፣ ዲያቆን ሆነ አልሆነ፣ ምዕመን ሆነም አልሆነም፣ ሰንበት ተማሪ ሆነም አልሆነም፣ ማንኛውም ሰው የተባለ ፍጥረት በሙሉ ከየትኛውም ብሔር ይምጣ እግዚአብሔር ሆይ ጸጋውን ስጠኝ ካለም ይሰጠዋል። እግዚአብሔር ሆይ እባክህን ኃጢአቴን ማረኝ ብሎ እድሜ ልኩን ሲጸልይ ወይም ደግሞ የተመረጠም ከሆነ ደግሞ ይሰጠዋል። ጸጋ ሁለት አይነት ነው፣ በሁለት አይነት መንገድ ይሰጣል። አንደኛ ስጠኝ በማለት፣ ሁለተኛ ነገር ደግሞ እንካ ብሎ እግዚአብሔር ደግሞ ይሰጣል። እንካ ኤርሚያስን አሁን ከእናትህ ማህፀን ጀምሮ መርጬሃለሁ ነው የሚለው አይደል? ትንቢተ ኤርሚያስ ላይ ከእናትህ ማህፀን ጀምሮ ለኔ ለይቼሃለሁ። ፍቅረኛ መያዝ አትችልም፣ ሴት መያዝ አትችልም፣ ለኔ ተለይተሃል አለ በቃ እግዚአብሔር። ስለዚህ አንዳንድ ጊዜ እግዚአብሔር ከመረጠ ነው፣ ምንም ማድረግ አትችሉም። እናታችን ቅድስት ኪዳነ ምሕረት ማፍቀር ሁላችንንም ትጠብቀን። አሚን። እንጀምር አይደል? የሳልም ያለው መስለኛል ስንክሳር። እሺ በዚህች ዕለት ይላል። በምን ዕለት? ግንቦት 20 ግንቦት 20 1983 ታውቁታላችሁ። ይሄን ደርግ ሲጠቀምበት የነበረውን የኢትዮጵያ ሬዲዮ ጣቢያ ኢህአዴግ ተቆጣጥሮታል በሚለው ነው የምናውቀው አይደል? ግንቦት 20። እኛ ደግሞ ግንቦት 20 ውስጥ ያለችውን ሰማዕት ቅድስት ወይም ደግሞ ግንቦት 20 ላይ መጀመሪያ ላይ የሚከበረው ኢትዮጵያዊ ንጉስ ጻድቅ ቅዱስ ንጉስና ቅዱስ ካሌብ ያረፈበት ቀን ነው። ቅዱስ ካሌብ እንደገና ደግሞ አሁን ደግሞ ማነብላችሁ ደግሞ አለ ናግራን የምትባል ሀገር ሄጄ አለ ቅዱስ ካሌብ ጦርነቱን ካሸነፍኩኝ እንደ ንጉስነቴ ናግራን ማለት የመን አካባቢ ማለት ነው። እዛ ሄጄ ክርስቲያኖች እየታረዱ ነው የሚባል ወሬ ሰምቻለሁ። ሄጄ ነፃ እንዳወጣቸው ጌታ ሆይ እባክህ ኃይል ስጠኝ ብሎ ጸለየ። ሄጄ አሸነፌ ከመጣሁኝ
ይሄን እሰጥሃለሁ ብዬ ወርቅ ምናምን አልመኝም፣ ራሴን እሰጥሃለሁ ገዳም ገብቼ መነኩስልሃለሁ ብሎ ነው የተሳለው። አሸንፎ መጣ፣ ገዳም ገባ። አፄ ካሌብ በረከቱ ይደርብን። ግንቦት 20 አይደለ? በሱ እንደዚህ ጥሞኝ ነበር። ግንቦት 20 እንደገና ደግሞ በዚህ ቀን ይላል፣ በዚህ ቀን የሀገረ ቶና የከበረ አባት አሞኒዮስ አረፈ። ይህም አሞኒዮስ ቅዱስ ጎልማሳ ሆኖ ሳለ አባ እንጦንስ ወደ ምንኩስና ሲጠራው ራእይን አየ። አባ እንጦንስ ካረፈ አርፍ ቆይቷል። በህልሙ አባ እንጦንስ ወደ ገዳም ና ብሎ ሲጠራው አየ። ያ ማለት መንኩስ ማለት ነው። ጎልማሳ ሆኖ እግዚአብሔር ጠርቶኝ ነው ብሎ ገዳም የሚገቡ ሰዎችም እንደዚህ አይነት ራእይ ሊመለከቱ ይችላሉ። አጋንንትም ሊጠራ ይችላል አስመስሎ፣ ግን ሱባኤ መያዝ ያስፈልጋል። እሺ፣ በነቃም ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስን ታውቃላችሁ፣ ብዙ ታሪክ ላይ ያሉ አባት ናቸው፣ በረከታቸው ይደርብን። ወደ አባ ኤስድሮስ ሄደ። ከእርሱም አስኬማውን ለብሶ እያገለገለም በእርሱ ዘንድ ኖረ። ከዚያም በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሰራ። በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ ይልና ጀመረ። ከዚህ በኋላ እንግዲህ ተጋድሎ ተጀመረ። ምን ማለት እንደሆነ ትረዳላችሁ። እሺ፣ ሰይጣንም ይላል ሲጀምር፣ አያችሁ፣ ሰይጣንም በእርሱ ላይ ቀንቶ በሴት መነኩሴ አምሳል ወደ እርሱ መጣ። እንግዲህ በብዙ ታሪክ ላይ ብዙ ጊዜ ስናገር ሰይጣን ቀንቶ፣ ሰይጣን ተናዶ፣ ከዛ በሴት ተመስሎ፣ በወንድ ተመስሎ፣ በሰው ተመስሎ፣ በነጋዴ በንጉስ ምናምን ተመስሎ መጣ ይላል። መመሰል ይችላል ማለት ነው። በጣም አደገኛ እኮ ነው። በጸሎት የተጠመዱ አባቶችን ግን ለምን እንደሚፈትነው እንዲያውም እዚህ ጋር የተናገረውን ቃላት ብትሰሙ፣ ሰይጣን የተናገረውን ቃላት ምን ጥቅም ሊያገኙ ትላላችሁ? እንዲህ አለው ይላል፣ በሴት መነኩሲት አምሳል ተመስሎ መጣ። የበዓቱንም ደጃፍ በአንኳኳ ጊዜ ወይም በአንኳኳች ጊዜ ያቺ ሴት መነኩሴ ተመስሎ የመጣው አጋንንት ከፈተለትና ግባ፣ ቅዱሱም ግባ አለው። ቅዱሱም ተነስተን ይላል አባ አሞኒዮስ ማለት ነው፣ ተነስተን እንጸልይ አለው። ያችን ሴት መነኩሴ ማለት እንጸልይ አላት። ያን ጊዜ ሰይጣን ተናዶ ተንኮሉ ተገለጠ። መልኩም እንደ እሳት ላቦት ሆነ። ቅዱሱንም እንዲህ አለው፣ እኔ ታላቅ ጦር አመጣብሃለሁ አለው ይላል። ታላቅ ጦር እንግዲህ እንዲያውም ታላቅ ጦርነት ነው የሚለው። ታላቅ ጦርነትን አመጣብሃለሁ። ቤተሰቦች በጣም ማለት እኔ እንደዚያም ነገር ሳነብ እውነት እኛ እግዚአብሔር ነው ተኝተን የሚጠብቀን። በተኛንበት ኳናታችን ሊለን ይችላል። በምናየው ነገር ጥሎናል፣ አታሎናል እኮ በፈለገው አይነት ነገር ገርፎናል። ግን እግዚአብሔር ነው የሚጠብቀን። እነዚህን አባቶች በዚህ ልክ ሲዘትባቸው አያችሁ። እኛ ማንን ታላቅ ጦርነትን አመጣብሃለሁ ምን አረገው? ምን አርጎት ነው እስቲ እንደዚህ የሚለው ስትሉ፣ እስቲ በረሃ ላይ ያለ ሰይጣን መጥቶ ነው ታላቅ ጦርነትን አመጣብሃለሁ ያለው? ኦኬ፣ በረሃ ላይ ያለ ሰይጣን ከሆነ ያ ግዛት የኔ ስለነበረ ለምን በግዛቴ መጣህብኝ ብሎት ሊሆን ይችላል። ሌላውስ የዛር መንፈስ ከእናት ከአባት ማህፀን አብሮ የተወለደው መንፈስ ልክ እንደዚህ አይነት ጸሎት ውስጥ ስትገቡ ከእናንተ ውስጥ ይወጣል። በጸሎታችሁ ከእናንተ ውስጥ ይወጣና ከውጭ ሆኖ ይፋለማቸዋል። ውስጥ ሆኖማ መፋለም ይከብደዋል። በእርግጥ ውስጥ ሆኖ የሚፋለማቸው የበቁ አባቶችም አሉ፣ በጣም ብዙ አባቶች። በተለይ የኢትዮጵያውያን መነኮሳትን ታሪክ ሳመጣላችሁ ትገርማላችሁ። እጃችሁን አፋችሁ ላይ ጭናችሁ በዚህ ልክ መነኮሳት እየተፈተኑ ነው እንደምንሰድባቸው ትላላችሁ። በዚህ ልክ እየተፈተኑ ነው እንደኛ ጣታችን የምንጠቁመው። ወየውልን ለጠቆምን እጃችንን፣ ሶስቱ ጣት ወደኛ ነው ይላል። እንደዚህ ስትጠቁመው ሶስቱ ወደኛ ነው። እና አንዳንድ ጊዜ ስንክሳር ምናምን ሳነብ ማለት ነው ሰው ላይ መፍረድ አቆማለሁ፣ አገልጋዮች ላይ መፍረድ፣ ካህናት ላይ መፍረድ አቆማለሁ። ግን እጅግ የምናደድባቸው ምኑ ላይ መሰላችሁ? ጥንቆልናቸው ላይ፣ ድብትርናቸው ላይ ነው። እሱ ላይ ነው ወጥር ያዝኳችሁ። ታቆኛላችሁ። እንደዚህ የምንያያዘው በድብትርናቸው ነው። በስጋ ፈቃዳችሁ ላይ በዝሙት ላይ አንድ ቀን የተናገርኩት አባት የለም፣ ያጋለጥኩትም አባት የለም። በአስማት ግን የሰው ሚስት አደንዝዘው ሲደፍሩ፣ በድግምት የሰው ሚስት አደንዝዘው ሲደግሙ ግን አዝናለሁ። ሰኔ 17 ቀን በዓሉ የሚከበረው አባት እንዴት እንዳለፈ ታውቃላችሁ። እና እንዲህ ያለው ይላል፣ ተነስተን እንጸልይ ብሎ ያ ቅዱስ አባት አባ አሞኒዮስ እስቲ
እስቲ እንጸልይ እግዚአብሔር እንጥራውና ከዛ ወደ ውይይታችን እንገባለን ብለው ነው። አሁን እናንተ እኔ ቤት ብትመጡ እስቲ የጸሎት ሰዓት ደርሷል እንጸልይ ብዬ እንደምላችሁ ማለት ነው። የዛን ሰዓት ሰይጣን ተናደደ። ስራ ሊያስፈታው ነው የመጣው። ሴት መነኩሴ መታ አስቡት እንግዲህ ቁጭ ብላ እሳት እያነደደች መታ ከሱ ጋር ወሬ ልታወራ። ከዛስ እንጸልይ አላት። አስወድሙ ሰይጣንም ተናደደ። ትክክለኛ መልኩ ተገለጠ። ፊቱ ፍም ሆነ፣ እሳት ላቦት ሆነ። ቅዱሱም ይሄንን ባየ ጊዜ ቢደነግጥም ሰይጣን ግን በታላቅ ጦርነት እመጣብሃለሁ አለው ይላል። ከዛስ እንዴት ምን እንደመጣበት እዩ። ከዚህም በኋላ መልኳ ውብ ወደ አንዲት ወጣት ሴት ሰይጣን ሄዶ ይላል። ወደ ማን? ወደ ቆንጆ ሴት። ብዙ ጊዜ የቡዳ መንፈስ ቆንጆ ሴቶችን ያጠቃቸዋል። እነሱ ደግሞ የሚወልዷቸው ልጆች ይበላሉ ብዬ የምናገረው ለዚህ ነው። በጣም ውብ የሚባሉ ሴቶች እግዚአብሔር ነው። በቃ ተስፋቸው እግዚአብሔር ብቻ ነው። መንፈሳዊ ሕይወት ብቻ ነው ተስፋቸው። ይህን ትምህርት የምታዳምጡ ቆንጆ ሴቶች ቆዳችሁ ይሄ ቆርበታችሁ ቆንጆ ነው ብላችሁ ነገ አፈር የሚበላው ማለት ነው ጽጌረዳ አበባ የምትመስሉ ሴቶች የእውነት ነው ብላችሁ የመናፍስት መጠራቀሚያ ነው የምትሆኑት። ካልጸልያችሁ ወደ እግዚአብሔር ካልተጠጋችሁ አለቀላችሁ። እጅግ በጣም ውብ የሚባሉ ሴቶች እንዴት ተንኮታክተው እንደወደቁ መጽሐፍ ላይ ተጽፏል። የቡዳ መንፈስ እናንተን ሁሉም ስለሚያያችሁ የብዙ ሰዎች አይን እናንተ ላይ ስለሚያርፍ ከ7 ዓመት በኋላ የገባባችሁ ቡዳ መንፈስ በሙሉ ደግሞ እናንተን ራሱ ደግሞ ተመልካች ያደርጋችኋል። ራእይ ትሆናላችሁ። ከዛ ያያችሁት በሙሉ ይበላሻል። ያያችሁት በሙሉ ይሞታል፣ ይሰበራል። አይናችሁ ላይ ያለው መንፈስ የምታጠቧቸው ልጆች፣ ገላቸውን የምታጠቧቸው ልጆች የነካችሁት ብር በሙሉ ዜሮ ነው የሚገባው። ቡዳው እንደዚህ ነው የሚሰራው። የምትቀባቢው የምትኳኳዩ ሁሉ ነገር በሙሉ ከውበትሽ በታች ነው። ኮስሞቲክሱ በሙሉ ከውበትሽ በታች ነው። እግዚአብሔር የሰጠሽ ነው በቂ እና በምታምር ሴት ላይ አድሮ መጣ። ስለዚህ ሴቷ ትክክለኛ ሰው ናት። አሁን ተመስሎ አይደለም የመጣው። እዚህ ጋር መነኩሴ ተመስሎ ስጋ ለበስ አጋንንት ተመስሎ ነው የመጣው እና እንዲህ አለ ይላል። በአንዲት ቆንጆ ሴት ላይ ሰይጣን አድሮ መጣ፣ አነሳሳትም ይላል። አነሳሳት፣ ልቧን አነሳሳት። ምን ይላታል? ቅዱስ አሞኒዮስን ከእርሷ ጋር በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። የሚገርም ነው። ልቧን አነሳስቶ ደረሰች። በምሽት ወደ በረሃ ሄዳ ካልጠፋ አንዲት ከተማ የምትኖር ቆንጆ ሴት ካልጠፋ ወደ በረሃ ሄዳ አንድ መነኩሴ ለማሰናከል ማሰቡ አይገርምም? ለዚህ ነው መናኛ አባቶች ወይም ባህታውያን ወይም ደግሞ መነኮሳት ከከተማ በጉዞ ሰበብ በተለያዩ ንግስ በዓል በጉዞ ሰበብ የከተማ ሴቶች ወደ በዓት ሲሄዱ ወይም ወደ ምንኩስና ቦታ አባቶችን የበቁ አባቶች ፍለጋ ስትሄዱ ለእነሱ መሰናክል ምክንያት እንዳትሆኑ ተጠንቀቁ የሚባለው ለዚህ ነው። ልቧን አነሳሳው ይላል። እንዴት ብላ እዛ እንደሄደች አይታወቅም። ምናልባት ጉዞ ሊሆን ይችላል፣ ወይ ደግሞ በዛ በኩል ቅጠል ስትለቅም የሆነ ማገዶ ስትለቅም ሊሆን ይችላል። በሆነ አጋጣሚ ነው። ብቻ ደግሞ ምንዝራ ነች። የምንዝርና ልብሷን ለብሳ ነው የሚለው። ልብሶቿን ቀጭን ልብስ ማለት በወቅቱ በነገራችን ላይ ገላን የሚያሳይ ማለት ነው። አካልን ኮካኮላ ቅርጽ የሚያሳይ ማለት ነው። እንዲሁም እያለች ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ ወይም ስደተኛ ነኝ። መንገድንም ስቼ በምሽት ጊዜ ከዚህ ደረስኩኝ። አራዊትም አሳደዱብኝ። እንዳይበሉኝ በውጭ አትተወኝ። እግዚአብሔርም ስለኔ ደም እንዳይመረምርህ እባክህ አስገባኝ አለችው። ስለኔ ደም ማለት ከሞትኩኝ ከተበላሁኝ የሆነ ነገር ከሆንኩኝ እግዚአብሔር በእኔ ደም ይጠይቃል ብላ ሆዱን ልቡን አራራችሁ። በቃ አቤት ሰይጣን! እና ይህን ስልቱን ነው አትወቁ የሚባለው። ሰይጣን ሲጮህ አትስሙ። እሺ ለምሳሌ እዚህ ውስጥ እኮ ሰይጣን ጮኋል እኮ። አሁን እዚህ ቃላት ውስጥ እንዴት ብሎ መሰላችሁ ጮኸው? በዘዴ በሲስተም ጮኋል። አባቶቻችን በፊደል ጮሁልን፣ እኛ ደግሞ በማንበብ እንጮሃለን። ከዛስ በተግባር እንጮሃለን። ሰይጣን እኛ ላይ ከመጮሁ በፊት እኛ መጀመሪያ ወደ እግዚአብሔር እንጮሃለን ማለት ነው። አሃ አንድ የሆነ ወንድ ወይም አንዲት ሴት የሆነ አሰናካይ የሆነ ነገር ወደ ህይወታችሁ ሲመጣ ትላላችሁ። በነገራችን ላይ ትናንትና ለ7 ሰዓት ያክል ለፋሲካ ሌሊት ነው አይደል? ሰላም ለፋሲካ ሌሊት የሚል የአማርኛ ፊልም ተለቆ ነበር። በጣም የሚገርም ፊልም ነው። ቁጭ ብዬ ካየሁት በኋላ ከሌሊቱ 7 ሰዓት አካባቢ ላይ ሆን ብዬ ነው ፊልሙን ያየሁት። በጣም የሚጠቅም ፊልም ነው። አንድ የሆነ ወጣት ቸርነት የሚባል አርቲስት ነው አይደል? ከመስከረም አበራ ጋር ይመስለኛል ሲሰሩ ፋሲካ ሌሊት ነው ሊያስቀድስ ወይም ደግሞ የመጨረሻውን ትንሳኤውን አስቀድሶ ብሎ በቃ ጠዋት ሲነቃ ፋሲካ ነው። አስቡት። ነጠላውን ለብሶ ሲወጣ የሚገጥመውን ፈተና ነው የሚያሳየው። ቤተክርስቲያን ሳይሄድ
እንዴት መከራውን እንደሚያይ መጨረሻ ድረስ እስከሚነጋ ጠዋት ድረስ በቃ የአንድ ሌሊት አዳር ነው ፊልሙ። በጣም ያስተምራል። ሰይጣን እንዴት እንደሚፈትን የተለያየ ሴቶች፣ የተለያየ ወንዶች፣ የተለያየ ነገሮችን እየላከ እንዴት ከእግዚአብሔር መንገድ እንደሚያስቀር ነው የሚያሳየው። በሲስተም ነው የሰሩት ፊልሙን ይወተሽ አሁን ወጣችሁ ልታዩ ነው እንደ ፊልሙን። ቆይ እኔም ሊው እያሉ ሊወጡ እንዴ ቆይ ያው ሰብስክራይቡ ከቀነሰ ማን ነው ቪው ከቀነሰ በጣም ነው የምታዘባችሁ። አረግማችሁን ግን አዝንባችኋለሁ። የፊልም ወዳጅ ሁሉ ከወጣ እሺ። አሁን የቅዱሳን በረከት እንዳያመልጣችሁ በደንብ አዳምጡ። ርዕሱን ልንገራችሁ። ለፋሲካ ሌሊት ነው የሚለው። በጣም አስተማሪ ፊልም ነው። እሺ ወደ ጉዳያችን እንግባ። አቤት ልቡን ስታራራ መጻተኛ ሴት ነኝ፣ መንገድ ስቼም በምሽት ከዚህ ደረስኩኝ። አራዊትም እንዳይበሉኝ በውጪ አትተወኝ፣ እግዚአብሔር በእኔ ደም እንዳይጠይቅህ እባክህ እንዳይመራመርህ አለችው። በከፈተላትም ጊዜ የሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። ምን ስላለው? ጸጋ ስላለው አወቀ። የሰይጣን ማጥመጃ እንደሆነች ከፍቶ ሲያያት ዝም ብለዋል። አለባበሷን የምንዝር ጌጧን ምናምን ሲያየው አወቃት፣ ደነገጠ። አወቃት። እናንተ ይታወቃችኋል? አዎ። በነገራችን ላይ አቤቱ ጌታው ይቅር በለኝ፣ በቃ እችኛዋን ኃጢአት ብቻ ለስራት፣ በቃ እንደምንም ይችን ሳምንት ይችን ዓመት ብቻ ታገሰኝ እያልን እኮ የምንሰራው ኃጢአት እንደሆነ እያወቅን ነው። ይህ ቅዱስ አባት ግን አወቀ ይልና ይውላችሁ። ከዛስ በአምላካዊያት መጽሐፍት ቃልም ገሰጻት። በአምላካዊያት ማለት በጸሎት መጽሐፍቶች ማለት ነው። ለኃጥአን ስለተዘጋጀ የሲኦል እሳትም አስገነዘባት። ለኃጥአን እንደዚህ እንዴት ትለብሻለሽ ብሎ ቃላት አገላለጹ ነው። እንግዲህ እንደዚህ አይነት የምንዝር ጌጥ ለምን ትለብሻለሽ ብሎ አስገነዘብ። ሁለተኛም ለጻድቃን ስለተዘጋጁ ፍጹም ተድላ ደስታ ነገራት። እንደዚህ ለብሰሽ ከምትመጪ እኔን ከምታሰናኪ ሰይጣን በውስጥሽ እኔን ለመጣል መሳሪያ ከምትሆኚ ለጻድቃን በተዘጋጀ ህይወት ላይ ብትኖር ይሻላል። ይሄን ልብስ አውልቂው ብሎ የመከራት ይመስላል። ለምን ይሄን ልብስ አውልቂው ባይላት ኖሮ ቀጥሎ ያለው ነገር አይጻፍም ነበር። ያን ጊዜም የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። እግዚአብሔር እንደ ልዲያ ልባችን ይክፈትልን። ልዲያ አንቺን አይደለም ያቺ መጽሐፍ ቅዱስ ውስጥ ያለችው ልዲያ አሜን ትላለች። እዚህ ልዲያ እንደ ልዲያ ልባችን ይክፈትልንና ታስተውለው ዘንድ። ይህ መነኩሴ የሚናገረው ነገር ካላስተዋለች አይገባትማ። ልቧን ከፈተላት። ምን ሆኖ ነበር? ተዘግቶ። ማን ዘጋው? ዲያብሎስ ሲያማትብባት ሲነግራት ሰይጣን እየሸሸ ደንግጦ ሄደ። ከዛስ መልካሙን ልብስ ከላይዋ አውጥታ ጣለች ይላል። መልካም ልብስ ምን ማለት ነው? የመጽሐፉ አገላለጽ መልካሙን ልብስ ማለት ምን ማለት ነው? መነኩሴ ማዳበሪያን የሚለብሰው ወይም ደግሞ ኮተት ፀጉር፣ ተራ የግመል ፀጉር ወይም ደግሞ ሌላ ነገሮችን ቃጫ ምናምን ሬቱን ቀጥቅጠው መሬት ላይ ብዙ ጊዜ እኔ ገዳም ሲሄድ አንድ አባት ምን አሉኝ፣ ልጄ ስራ ልሰጥህ ነው አሉኝ። ምን አልኳቸው? ይሄን ሬት መሬት ላይ ቀጥቅጥልኝ አሉኝ። ገዳም ሲሄድ እኔ ባዶ እግሬን ነው የምሄደው። ከተማ ላይ አንድ ቀን ከእግሬ ከጫማ ወልቆ እኮ እንደው መሬት ነክቶ አያውቅም እና እግሬ ንፍርቅ እስከሚል ይቆስላል። እና ሬት ደግሞ ቀጥቅጥ ብሎ ሰጥተውኝ ሾኩ ሲጠረቋቁሰኝ አስቡት። ከዛ ያንን መሬት ላይ ቀጥቅጬ ቃጫ አውጥቼ ገመዱን ገምደን ምን ብለን ታጥቦ ይሰጣል። ከዛ ደግሞ እሱን ምን ያደርጉታል? ጉንጉን አድርገው ጆንያ አድርገው ይሰፉታል። ከዛ እሱን እንደ ኮት ይሰፉታል፣ ይኮሰኩሳል። አይመችም። ይሄን ለብሰው የሚሰግዱት አባቶች። ሬት ማለት አንዳንድ ጊዜ ሆን ብሎ ስጋቸው እንዴት እንደሚጎዱት ስታስቡ ከስጋ ይልቅ የነፍሳቸው ነገር በጣም ይበረታል አባቶች። ከዛ መልካሙን ልብስ የተባለው እኛ ምን ለብሰው ልብስ ነው። ልብስ አውልቃ ጣለች። ከእግሩም በታች ሰገደች። ከማን? ከዚህ ቅዱስ አባት ሰገደችለት። ነፍሷንም ያድን ዘንድ በማልቀስ ለመነችው። እባክህ ነፍሴን አድን አለችው። ይሄ ሰው በቁም ያለ ሰው ነፍሴን አድን እያለችው ነው። እያዳናት ነው አይደለም? እያዳናት ነው። አያችሁ፣ የሚያስተምሩ መምህራን፣ ካህናት፣ የሚያጠምቁ አባቶች፣ አጋንንትን የሚያስወጡ አባቶች በተወሰነ መልኩም ቢሆን የምዕመኑን ነፍስ እያዳኑ ነው ያሉት። ይሰገድላቸው ሳይሆን ይገባቸዋል ሳይሆን እግዚአብሔር የእነዚህ ሰዎች ልብ በከፈተ ቁጥር የሚሰማቸውን ያደርጋሉ፣ የመሰላቸውን ያደርጋሉ። ግን የሚገባህ ነው ማለቷ ነው፣ ይገባሃል ማለቷ ነው። ግን እሱ ይገባኛል አላለም። ከዛ አለችው፣ ለመነችው። የፀጉር ልብስንም አለበሳት። ራሷንም ተላጭታ በገድል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊትም 12 ጊዜ የምትጸልይ ሆናለች።
በየ2 እና በየ3 ቀንም ትጾማለች። ያ ማለት እሁድ እራቷን ከበላች ሮብ ነው እንደገና የምትበላው ሰኞና ማክሰኞን አልፋ። ከዛስ ሐሙስና አርብን አልፋ ደግሞ ቅዳሜ ትበላለች። ከዛም ቅዳሜ አስቀድሳ እሁድንም ደግሞ ቁርሷን ትበላለች። ከዛ አሁንም እንደገና እሁድ እራቷን በልታ ሰኞና ማክሰኞን ትዘላለች እንደማለት ነው። ይሄንን አድርጋ ግን ምን ጸጋ እንደምታገኝ ደግሞ እዩት። ልታሰናክል የመጣች አፍንጫዋን፣ ጆሮዋን፣ ምኗን የተበሳሳች ሴት፣ ምንዝር ጌጥ የምታረግ ውብ የሆነች ሴት አስቡት። በጣም ቆንጆ ሴት ነች ነው የሚለው መጽሐፍ ቅዱሱ። ጸጉሯን ተላጨች ነው የሚለው። አለ የሚባለው የሚያምረውን ነገር በሙሉ አስወገደች። ስለዚህ ይህች ሴት ይሄንን ነገር አድርጋ ወደ እግዚአብሔር ጸልያ ምን ጸጋ እንደምታገኙት። ሰይጣንም ባፈረ ጊዜ አፈረ፣ ደነገጠ። ይችን ቆንጆ ብልክበት ጭራሽ እኔን ከሷ ልብ ውስጥ አስወጥቶ እንደገና ደግሞ ምርኮ የእግዚአብሔር የክርስቶስ ምርኮ አደረጋት፣ አሸነፈኝ፣ እንዴት ነው ማሰናክለው ብሎ ደግሞ እንደገና አሁንም አደፈጠ ይላል። እና እዘኑላቸው፣ ለሚሰብኩትም ለሚያስተምሩትም አባቶች እዘኑላቸው። በሰበኩ ባስተማሩ ቁጥር በዙሪያቸው ያሉት እህቶችም የተለያዩ ሰዎች ፈተና ሊያደርሱባቸው ይችላል። ወደውም ሳይወዱም፣ ፈቅደውም ሳይፈቅዱም፣ ሳያውቁትም አውቀውም ሊሆን ይችላል። ሰይጣንን ባፈረ ጊዜ በመነኩሴ ተመስሎ እንደገና በመነኩሴ ተመስሎ ነው የሚለው። ስንት ጊዜ ተመሰለ? ቅድም በሴት መነኩሴ፣ አሁን ደግሞ በወንድ መነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት ሌሎች ገዳማት ለምሳሌ ደብረ ሊባኖስ ከሆነ አባ አሞኒዮስ ያለው ወደ ቲሳ ወደ ምናምን ወደ ሌላ ወደ ገዳማት እየተሽከረከረ ምን አደረገ? ወደ ገዳማት እያንዳንዱ ገዳም እየሄደ በመግባት እያለቀሰና እያዘነ እንዲህ አላቸው፣ በአባ አሞኒዮስ ቤት ሴት አለችና እርሱ ከታላቅ ገዳም በኋላ ከታላቅ ገድል በኋላ የአንዲት ሴት ፍቅር ወዷል። እርሷም በእርሱ ዘንድ በበዓቱ ውስጥ ትኖራለች። እነሆ መነኮሳትን አሳፈራቸው፣ አስኬማውንም አጎሳቆለ፣ አዋረደን ብሎ ልክ እንደተጎዳ የእግዚአብሔር መንግስት፣ የእግዚአብሔር ስልጣን፣ የመነኮሳት ክብር እንደተዋረደ አድርጎ አቃጠረ ማለት ነው ሰይጣን። ይሄ አሾክሿኪ ነው። አያችሁ፣ በወንድ መነኩሴ ተመስሎ አባቶችም ደነገጡ። እስቲ አስቡት፣ ሰይጣን በወንድ መነኩሴ ተመስሎ ገዳም ገብቶ ቁጭ ብሎ ሲያዋራቸው። እንዴ ጸሎተኞች ናቸው አይደለም? እንዴት አጠገባቸው ሊጠጋ ቻለ? እንዴት ደፈራቸው? እኔን አይነካኝ ምን እንላለን? በስመ አብ ስለው 40 ክንድ ከኔ ይርቃል። ኧረ እባክሽ! አሁን እዚህ ጋር የምትመለከቱት በሙሉ እንዳለ ሰይጣን በዚህ ልክ ገዳም ገብቶ እንደሚፈተፍት፣ ቁጭ ብሎ አብሯቸው እንደሚያወራ፣ አስመሳይ ሆኖ ብሎ እንደሚያለቅስ፣ አቤት ምንኩስና፣ የአባ እንጦንስ ምንኩስና ተዋረደ፣ እነ ዘመድኩን እንደሚሉት ልክ ተቆርቋሪ እንደሆኑ ቤተክርስቲያን ተዋረደች ብሎ ምናምን ያለቃቅሳል። በቃ አቤት ሲያስመስል ማለት ነው። አይገርምም? ግን እኔ ሳነበው አሁን ካለው ጋር ነው ማነጻጽረው። የመላእክት አምሳል የሆነ ጻድቁ አባ እብሎ ታውቃላችሁ? ትርጉሙ ምንድነው? እብሎ የሚጽፍ ሰው ጎበዝ ነው። አባ እብሎ ያን ጊዜ ተነሳ። አባ እብሎ ማን ነው ታውቃላችሁ? የመላእክት አለቃ፣ የመላእክት አምሳል የሆነ ጻድቁ አባ እብሎ። ጻድቅ እኮ ነው። የመላእክት አምሳል የሆነ እጅግ በጣም ብዙ ፈውስ አገልግሎት ያለው አባት ነው። በነገራችን ላይ የመላእክት አምሳል ማለት ኃጢአት ፈጽሞ የሌለበት ሰው ነው። ከምን ከተጋሉ የተነሳ ሰይጣን ግን መቶ ሲያሾከሹክ ይህ አባት ተታለለ፣ ደነገጠ። በዚህ ልክ ሰይጣን የእነዚህንም አባቶች ልብ ይሰርቃል ማለት ነው። እንኳን ሌሊቱን ሙሉ ሲሰድቡን የሚያድሩትን ሰዎች ልብ ቀርቶ ጠቋር እንደ ቱታ የለበሳቸው አፋቸውን የሚከፍቱብን ሰዎች ቀርቶ የእነዚህንም አባቶች ልብ ይሰልባል። ሌሊት የሚገርማችሁ ለጸሎት ሰዓቴ አላርሜ ጮህና ብድግ ብዬ ጸሎቴን አድርጌ እስቲ እረፍት ላድርግ ብዬ ጎንበስ ብዬ ጸሎቴን ከጨረስኩ በኋላ ስልኬን 9 ሰዓት ተኩል ነው ከፈት አደርጋለሁ። ቢኒያም ሽታዬ ቁጭ ብሎ ይሰድበኛል። የሚገርማችሁ በስመ አብ ልቦና ይስጠው። አይተኛም። 14 ሰዎች ነው የሚከታተሉት ላይቭ ላይ 14 ሰዎች። ምንድነው በዚህ ልክ ሰይጣን እንደቱታ ለብሱት እንደዚህ የሚለፈልፈው? ይሄ ልጅ ተይዟል። እግዚአብሔርን እንደው ጸሎት አድርጉለት ብዬ ሁሉ ፖስት ላደርግ ነበረ። እስቲ ባካችሁ እግዚአብሔር እንዲረዳው እንዲያግዘው ጸሎት አድርጉለት ልል ነበረ። እኔ የለውም እኮ እኔ በቃ ጸልዬ ተኝቼ ስራዬን ሰርቼ ቀረጻውን ተቀርጬ የለውም። አይ አኩና ስልኩን ዘጋውትና ለጥንቅልፌ ከየት አምጥቶ እንደሚያወራው ከየት አምጥቶ እንደሚቀደድ ሳስመው
እግዚአብሔር ምስክሬ ነው። ይኸው የሚቀበለው ቅዱስ ቁርባን ይፍረድብኝ። ከምን አምጥቶ እንደሚያወራው ስሰማ እግዚአብሔርን ልክ እቺ ሴት አሁን ሰይጣን አድሮባት መታ መነኩሴው ልታሳስተው እንደመጣች ሁሉ ልክ እንደዛ ነው የተሰማኝ። እኔ ከምን አምጥቶ እንደሚፈትነኝ ከምን አምጥቶ ስም እንደሚያጠፋ ስሰማ ዝም በማለት ጸጋ እንደማገኝ ተረዳው። ዝም ለሱ መልስ ባለመመለስ እግዚአብሔር እንደ ቱታ የለበሳቸው ሰዎች ሰይጣን ማለት ነው። እሺ የመላእክት አምሳል የሆነ ጻድቁ አባ ብሎ ያን ጊዜ ተነሳ። አባ ዮሴፍና አባ ቦሂንን ከእርሱ ጋር ወሰዳቸው። ወደ ቅዱስ አሞኒዮስ ገዳም ደብረ ቶና ደረሱ። ደጃፉንም በአንኳኩ ጊዜ ያቺ ሴት ወደ እሳቸው መጣች። እርስ በርሳቸውም ያቺ መነኩሴ የነገርንህ እውነት ነው ማለት ነው ተባባሉ። ችትና አሉ። እንግዲህ አስቡት፣ አንድ በረሃኛ አባት፣ አንድ የበቃ አባት በገዳም እየኖረ በበረሃ እየኖረ ሄዳችሁ ልጠይቁ ስትሉ አንዲት ሴት መታበር ስትከፍት፣ ያቺ ሴት ደግሞ የምንኩስና ልብስ የለበሰች ነች። አለባበሷ በጣም ተራ የሆነ አለባበስ ነው። ምንድነው ባይምሯችሁ ቶሎ የሚመጣው? ጭን፣ ሀፍረተ ስጋ፣ ዝሙት አይደለ? ለምን እንዴት ይኖራል በበረሃ? እንኳን በበረሃ በአንድ ቤት ውስጥ በአንድ ሰፈር ውስጥ ሰዎች ወንድና ሴት እንደዚህ ይኖራሉ? መነኩሴ አይኖርም። ተውት ምንኩስና። እና ማንም ሰው ይሄን ሊያስብ ይችላል። ትክክል ናቸው አባቶች። ይሄን ሲያስቡ ለዚህ መነኩሴ ማስበው ነው፣ ለምንኩስናው ማስበው ነው። እና ይሄ ያስኬዳል እኮ። ግን ሁሉም ሰው እንደተጠረጠረው ነው ወይ? ሁሉም ሰው እንደተገመተው ነው ወይ? እንደተባለው ነው ወይ ነው ጥያቄው። ግርማችሁ። ከዛ ይቺትና እቺ ሴት እንዴት አብሯት ይኖራል? በጣም ተነጋገሩ፣ ተባባሉ ይላል። የከበረ አሞኒዮስም ሳድጅ ብሎ ስም አውጥቶላት ነበርና ይህችም የዋሂት ማለት ነው ትርጉሙ። ሳድጅ ማለት የዋሂት ማለት ነው በዛ ሀገር ቋንቋ፣ በቶና ሀገር ቋንቋ ማለት ነው። ሳድጅ የዋሂት ማለት ነው ይልና ገብተውም ጸሎት አድርገው የእግዚአብሔርን ገናናነት እየተነጋገሩ እስከ ምሽት ተቀመጡ ይላል። አሁን አባ አሞኒዮስ እግዚአብሔር እጅግ የሚደንቅ አባት ነው፣ የሚደንቅ አምላክ ነው እያለ ስለ እግዚአብሔር ገናናነት ያወራቸዋል። እነሱስ ያቺ ሴት ወዲያ ወዲህ ስትል ምን ስትል ምግብ ለማቅረብ ሊሆን ይችላል። ሲያዩት ደግሞ ስለ እግዚአብሔር ቃል ያስተምረናል ከሴት ጋር እየተቀመጠ በበረሃ አይደል የሚሉት። የበቁ አባቶችም ሊሆን ይችላሉ ማለታቸው እንደ መጥፎ አይቆጠርም። ያዩት ነገር ሊያስብል ስለሚችል ነው። ግን እግዚአብሔር ደግሞ እውነትን ይገልጣል አይደል? አዎ። አባ አሞኒዮስን አምባሻ እየጋገረችልን ነውና ተነሱ ሳድጅን እንያት አላቸው። ምን ማለት ነው? አምባሻ ውስጥ እየጋገረችልን ነው። ጨውና አምባሻ ብቻ ነው የሚበሉት። በነገራችን ላይ ጨው በጣም ከባድ ነው አይደል? ጨጓራ ይልጣል። ሆን ብለው ነው ጨጓራቸው እንዲልጠው ጨው የሚበሉት እንዲታመሙ። ምክንያቱም እንደ ሰማዕታት አይታረዱ። ስለ ክርስቶስ እንዴት ብለው ፍቅራቸውን ይግለጹ? ራሳቸውን እየጎዱ ነው እንደዚህ የሚያደርጉት ማለት ነው። እና ሳድጅን እንያት እስቲ አምባሻ እየጋገረች ኑ እንያት ብሎ አባ አሞኒዮስ ይዟቸው ሄደ። ግን አውቆ ነው፣ ልባቸው ውስጥ ያለውን ስላወቀ ነው። እንደተጠራጠሩት ፊታቸውን አይቷል። ይሄ መነኩሴ ይሄ መናኝ የሸወደ ነው የሚለውን ሐሳብ አይቶታል ማለት ነው። እስቲ እንያት አለና ወደ ውስጥ ይዟቸው ገባ። በገቡም ጊዜ በሚነድ እሳት ምድጃ ውስጥ ቆማ እጆቿን ወደ ሰማይ ዘርግታ ስትጸልይ አገኟት። የሚነድ እሳት ውስጥ እኮ ነው። አይተውም ስለዚህ ድንቅ ስራ እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑ። አንገታቸውም ደፍተው ሊሆን ይችላል። በሚነድ እሳት ውስጥ አምባሻ በሚጋገርበት እሳት ውስጥ የአረቦች ምድጃ ታውቃላችሁ? ትልቅ ጎተራ የሚመስል ምድጃ ነው። ከዛ ከአፉ ላይ ቀዳዳ ነው አይደለ? ከዛ እታች ጉድጓድ ውስጥ ገቡና ሊጥ እንደዚህ ነው የሚለጥፉት፣ እንደዚህ ያደረጉ። ከዛ ያ ሊጥ ሲበስል ደግሞ ይቀርፈፍ እያደረጉ እያወጡ ነው። እንደዚህ ጋን ነገር ነው። ከዛ በዚህ በኩል እየገቡ ነው ሊጡን የሚለጥፉት እንደዚህ እያደረጉ አይደል? አዎ። እዛ ውስጥ ገብታ እኮ ነው የምትጸልየው። እቶን ውስጥ እኮ ነው። ሲኦል ውስጥ ገብቶ የሚያመሰግንሃል ወይ ይላል። ሲኦል ሳንገባ ግን በምድር ላይ ባለው መከራ ደስተኞች ሆነን ብናመሰግነው ይቀላልና ስታመሰግነው ተደነቁ ይላል። ከዚህም በኋላ አቅርባላቸው በሉ። እንዴት ብለው በልተው ይሆን? መጀመሪያ እየጋገረች መሆኑን ሲያውቁ ባጠገባቸው ሽርጉድ ስትል፣ ምናልባትም ይቺ ሴት ቆንጆ ሴት ስለነበረች ምታምር ሴት ስለነበረች ቅርጿ ሁሉ ነገሯን እያዩ ሊሰናከሉ ይችሉ ይሆናል። ተውትና አልተሰናከሉ ብለን እናስብና መጀመሪያ ያስቡት የነበረው ሐሳብ ሌላ ነው። ሁለተኛ ላይ ሲያስቡ ግን ይሄን አምባሻ ሲበሉ ቅድስት የተባረከች ሴት ምግብ
የሰራችውን ምግብ እንደሆነ አድርገው ነው የሚያስቡትና እንዴት እየፈሩ እንደሚበሉ ታስቡ። በዚያችም ሌሊት መልአክ ስለ አባ አሞኒዮስ እና ስለ ሳድጅ ገድላቸውን ለአባ እብሎ ነገረው። እንዴ ብሎ በዛች ሌሊት በህልም ይሁን በእውን አይታወቅም። ይሄ አባ እብሎ የሚባለው ሰው የመልአክ አምሳል ነው፣ እንደ መልአክ የሚኖር ሰው ነው። ስለዚህ መልአክ መጥቶ ተገልጾ የአባታችን የአባ አሞኒዮስንና የሳድጅን የዚችን ቆንጆ ሴት ማለት ነው የሳድጅን የመናኟን የቅድስት ሴት ታሪካቸውን ነገረው። ወደዚህም ዛሬ ያደረሳችሁ እግዚአብሔር ነው፣ ወደዚህ ገዳም ያደረሳችሁ እግዚአብሔር ነው፣ የሳድጅን እረፍት እንድታዩ ነው የመጣችሁት አላቸው። ልታርፍ ነው እግዚአብሔር ይሄን ተአምር ከሰራች በኋላ እንድታርፍ ፈቀደ። በቃ ይበቃሻል ከዚህ ዓለም እረፍ ያላት። ስንት ዓመት ኖራ ይሆን ሳድጅን አስቧት እንግዲህ። 3 ሰዓትም በሆነ ጊዜ ጠዋት ማለት ነው የሚያስጨንቅ የሆድ ዝማ ይላል። ዝማ ማለት እጅግ በጣም ከባድ ነው። የሚያስጨንቅ የሆድ ዝማ ታመመች። ለምንድን ነው የምትጨነቀው? የእግዚአብሔር ልጅ አይደለች? እንዲሁ ዝም ብሎ ነፍሷን ውልቅ አድርጎ ያወጣው? ለምንድን ነው ግን ብዙ ጊዜ እግዚአብሔር ሰዎች የሚፈልጉትን የሚሰጣቸው ሲባል ጽድቅ ከሆነ ጽድቅ ይሰጠናል፣ መከራ ከሆነ መከራ ይሰጠናል። በመከራ ውስጥ ጸጋ አገኛለሁ ብሎ የምናስብ ከሆነ በዛ ውስጥ እንድንችለው አድርጎ ይሰጠናል። ሰው ወደዚህ ምድር ሲወርድ ሲፈጠር ሰይጣንን እንዲያሸንፍ ተደርጎ ነው የተፈጠረው ያልኳችሁ ለዚህ ነው። ስለዚህ እጅግ ከባድ የሆድ ህመም የሚያስጨንቅ ነው የሆድ ህመም ታመመች። በእግዚአብሔርም ፊት አንዲት ስግደትንም ሰገደችና አንድ ስግደት እንደዛ እየታመመች አንዲት ስግደትን ሰገደችና በዚያውም ነፍሷ ሰጠች። መልካም አገናነዝም ገነዟት፣ ከዛም ቀበሯት ይላል። በረከቷ ይደርብን። አባ አሞኒዮስም ትሩፋቷን ሊነግራቸው ጀመረ። እርሷም በእርሱ ዘንድ በ18 ዓመት ስትኖር ከቶ ፊቷን ቀና እንዳላለች ወደሱ ቀና ብላ እንደዚህ እንዳላየችው እንደዚህ እንዳቀረቀረች ልብሷን እንደዚህ እንደተከደነች ቀና ብላ ሳታየው 18 ዓመት ሙሉ እንደኖረች እሱም ደግሞ ፊቷን አንድም ቀን አይቷት እንደማያውቅ ምግባቸውንም አምባሻና ጨው እንደሆነ ነገራቸው። የሚገርም ነው። እሳትና ጭድ አብረው ይኖራሉ እየነደደ ልክ ቅዱስ ሙሴ አባታችን ነብዩ ሙሴ ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ሳይቃጠል አየ። ይህ የእናታችን ቅድስት ድንግል ማርያም በማህፀኗ እሳተ መለኮትን ተሸክማ ኢየሱስ ክርስቶስን እንደጸነሰች ማሳያ ነው። እዚህ ጋር ስንመጣ ግን ሴት የምታምር ሴት ቆንጆ ሴት ገዳም ውስጥ ከአንድ መነኩሴ ከአንድ መናኝ ጋር አብራ 18 ዓመት መኖር ማለት በጣም ከባድ ነው አይደል? ለማያውቅስ ይሄን እኮ እንትን ብለዋል ጸንሳ አስወርዳለች ይሄን እኮ እንደዚህ አጋሽ ነው የሚባለው። ይሄን የሚያቅማን ነው ጌታችን ኢየሱስ ክርስቶስ እግዚአብሔር ነው የሚያውቀው። እና ማንም ሰው እንደተባለው ሆኖ ባይገኝ ደስ ይላል። እንደተባለው ነው ግን አይባልም። እንደተባለው ነው ማለት አይደለም። ሆኖ ከተገኘ እግዚአብሔር ልቦና ይስጠው፣ እግዚአብሔር ይመልሰው። ሰው ገነት እንዲገባ እንጂ ሲኦል እንዲገባ አይሰደብም፣ ሲኦል እንዲገባ አይተችም። ሰው ከመሬት ተነስቶ ሰውን ሲዘነጥል በጎን እሱ ደግሞ የማያውቀው ስጋው እየተዘነጠለ ነው። በብዙ ነገር ህይወቱ ሊጎዳ ይችላል። የሰው ልጅ ግን በአንድ ነገር መጎዳት የለበትም። እግዚአብሔርን በማጣት የእግዚአብሔርን ፍቅር በማጣት መጎዳት የለበትም። እግዚአብሔርም ይሄን ስለሚያውቅ ነው የማንንም ሰው ነፍስ ወደ ሲኦል እንዲገባ አልፈልግም፣ ማንም ሰው እንዲሞትብኝ አልፈልግም ያለው። ራሳችሁ ወዳችሁ ፈቅዳችሁ ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች ነው የተናገረው። ስለዚህ የሞት አያት ማነች? ምኞት ነች። ከጥቂት ቀንም በኋላ አባ አሞኒዮስ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከኛ ጋር ይኑር ለዘላለሙ አሜን ይላል። አቤት እድለኞች ነን። ማርያምን ይሄንን እንድንሰማ የፈቀደ አምላክ ራሱ ስሙ የተመሰገነ ይሁን። እንግዲህ ቪዲዮ ያያችሁትን ይመስላል። በዚህ ቪዲዮ በጣም ጠቃሚ የሆነ ነገር እንዳገኛችሁ ተስፋ አደርጋለሁኝ። በቀጣይ ደግሞ በጣም በአሪፍና በተሻሉ መረጃዎች ወደ እናንተ ስለምደርስ ሰብስክራይብ በማድረግ ቤተሰብ ሁኑ። ከዚህ በፊት ደግሞ አንድን መንፈሳዊ ሰው ቄሱ መነኩሴው ብንለው ይጎዳል ወይስ ይጠቀማል የሚለውንና ከመንፈሳዊ ሕይወት እንድናቋርጥ የሚያደርጉንን ወሳኝ ጉዳዮች ከነ መፍትሄው እግዚአብሔር በፈቀደልኝ መጠን አቅርቤላችኋለሁ። ገብታችሁ በማየት ሀሳብ አስተያየት ስጡበት፣ ተጠቀሙበት። ሰላም ሁኑ። እግዚአብሔር ከሁላችን ጋር ይሁን።